ሴት ልጅ ስትኮራብህ ከመለመን እነዚህን ነገሮች በማድረግ በፍቅር አሸንፋት። አሁን የወደድካት ያፈቀርካት ሴት ኩራቷን ትታ ራሷ ፈልጋ እንድትመጣ እነዚህን ነገሮች በጣም በጥንቃቄ አድርጋቸው እንጂ በፍጹም አትለምን፣ አትለማመት። ዛሬ ከኔ ከእህት ጋር እስከ መጨረሻው ከቆየ የወደድካት ሴት ራሷ ፈልጋ እንድትመጣ የሚያደርገውን ነገር በግልጽ አንድ በአንድ እነግርሃለሁ። ግን ደግሞ አደራ ሚስጥር ነው፣ የኛ የሴቶች ሚስጥር በእኛ መሀል ይቅር። ጥሩን ለመስማት ካንተ የሚጠበቀው ቪዲዮን ላይክ አድርጎ መጀመር ብቻ ነው። ሰላም ውድ የናፊዳር ቲዩብ ቤተሰቦች እንደምን አላችሁ? እኔ በጣም ደህና ነኝ። አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ የደወል ምልክቱን በመጫን ጀምሮ የኔ ውድ ቤተሰቦች ላይክ፣ ሼር፣ ኮሜንት እያደረጋችሁ ናፊዳር በርቺ አለን የምትሉኝ በጣም ነው የምወዳችሁ፣ በጣም ነው የማመሰግነው። ዛሬም እንደሰማችሁት ነው በጣም ቆንጆ የሆነ ሀሳብ ነው ይዤላችሁ የመጣሁት። የምትወዳት የምታፈቅራትን ሴት እንዴት አድርገ ራሷ ፈልጋ እንድትመጣ እንደምታደርግ አንድ በአንድ እነግርሃለሁ። መለማመጥ መለመን የሚባል ነገር አያስፈልግም። እባክህ አታድርገው። ይልቁኑ ቀጥሎ በምነግር ነገሮች በፍቅር አሸንፋት። ከዛ በፊት ግን እስኪ ሁላችሁ ቪዲዮን ላይክ አድርጉት። አላደረጋችሁ? እሺ አሁን እንቀጥል። የመጀመሪያው ነገር ሴት ልጅ ራሷ ፈልጋ እንድትመጣ የሚያደርጋት ነገር ምን ስታደርግ ነው? በነገራችን ላይ እነዚህ ነገሮች በጣም በጥንቃቄ አድርጓቸው። አንዳንዶቹ ጥንቃቄ ባልተሞላበት መንገድ ካደረጋችሁ እንግዲህ ውጤቱ የምትፈልጉት እንዳይሆን ስለሚያደርጉ በጣም ተጠንቀቃችሁ አድርጓቸው ለማለት እወዳለሁ። የመጀመሪያው ነገር ጓደኛ አድርጋት ነው። ልክ እንደ ጓደኛ እያት፣ እንደ ጓደኛ ቅረባት፣ እንደ ጓደኛም ጥራት፣ ስትጠራት፣ ስታወራት። ይሄንን ማድረግህ በሁለት መንገዶች ነው የሚጠቅምህ። የመጀመሪያው ነገር እንዴት ጓደኛው ብቻ ያደርገኛል ብላ እንድትብከነከን እንድታስብ ስላንተ ያደርጋታል። ሁለተኛው ነገር ደግሞ ነፃ ሆና ስለ ሁሉም ነገር እንድታወራ ያደርጋታል። ስለዚህ ተረጋጋ። እኛ ሴቶች በነገራችን ላይ እንደዚህ የሚቸኩል ጥድፍ የሚል አይነት ወንድ ብዙ አይመቸንም። በቃ የተረጋጋ ሰው በጣም እንወዳለን። ከዚህ በፊትም ነግሬያቸዋለሁ ይሄንን ነገር። ስለዚህ የተረጋጋ ሰው ሁን። በመጀመሪያ ጓደኛ አድርጋት። ጓደኛ እያልክ ስታስተዋውቃትም ለሰዎች ሊሆን ይችላል፣ ስታወራትም ሊሆን ይችላል። እንደ ጓደኛ አለ አይደለ? አንቺ እኮ ጥሩ ጓደኛ ነሽ፣ ይገርማል፣ አንቺን ባላገኝ ኖሮ እንዳንቺ አይነት ጓደኛ አይነት ነገር እያልክ አይደለ? በወሬዎችም መሀል ላይ ጓደኛ የሚለውን ነገር ደጋግመ ተጠቀም። ይህን በምታደርግበት ሰዓት ላይ ለምንድን ነው ጓደኛ ብቻ ያደረገኝ፣ ለምንድን ነው በተለየ አይን የማያይ የሚል ነገርን ይፈጥርባታል እሷ ውስጥ። ስለዚህ አንደኛው ነው። ሁለተኛው ደግሞ በነፃነት እንድታወራ ያደርጋታል። እዚሁ ጋር ደግሞ ጨምሬ አያይዤ የምነግር ነገር ከእሷ ጋር ሆነ ሌሎች ሴቶችን አድንቅ። ይህንን ስልህ ሄደህ አድናቆትን ንገራቸው፣ ግለጽላቸው ማለት አይደለም። ግን እሷ ጋር ሆነ ለምሳሌ አንተ የምትወደውን አይነት አለባበስ የለበሰች ሴት በአጠገባችሁ ስታልፍ ዋው እንዴት ያምራል አለባበሷ፣ እኔ በጣም የምወደው አይነት አለባበስ ይሄ ነው ብለህ ቶሎ ብለህ ደግሞ ከወሬው ነቀል ብለህ ይገርማል ግን አንቺ ጋር እንዴት ነው ህይወት ምናምን እያልክ አለ አይደለ? ሙሉ ትኩረትህንም እዛ አድናቆት ላይ እንዳታደርግ፣ ድጋሚ ደግሞ ወደ ሌላ እንዳይወስዳት ማለት ነው። ስለዚህ በቀጣዩ ቀን ምናልባትም ያንን አለባበስ ለብሳ ልትመጣ ትችላለች። እመነኝ ባታደርገው እንኳን አንተ ጋር ለብሳ ባትመጣ እቤት ሆና መሞከሯ ማየቷ የማይቀር ነገር ነው። ስለዚህ እንደዚህ ቀስ ብለህ የምትወደውን ነገር ሌሎች ሰዎች ላይ ሌሎች ሴቶች ላይ ማድነቅ በጣም ያግዛል። በደንብ አድርጋ እንድትመለከተው በደንብ አድርጋ እንድታየው ያደርጋታል። አንተንም እንድታስብ ያደርጋታል ማለት ነው። ይሄ በጣም ወሳኝ ነው። እንዳልኩት ግን በጥንቃቄ አድርገው። ሁለተኛ የተረጋጋ ሰው ሁን፣ አታማር። እንዳልኳችሁ ነው ማቹሪቲ፣ ይሄ ብስለት በጣም ወሳኝ ነገር አለው። ሰው እየበሰለ ሲሄድ እንደዚህ ጥድፍ የሚለው ነገር እየቀነሰ ይሄዳል። አንዳንድ ሰው አለ በቃ ቅሽቅሽ ያለ በቃ ሁሉ ነገሩ የተጣደፈ በቃ ስክነት የሚባል ነገር የሌለበት አይነት ሰው አለ። እንደዚህ አይነት ወንድ እኛ ሴቶች በፍጹም አይመቸንም። ስለዚህ አንተ በቃ ሁሉ ነገር ጥድፍ ለማድረግ የምትሞክር፣ ዛሬ ተገናኝታችሁ ሙሉ ነገር አውርተህ በቃ ሌላ ታሪክ ውስጥ መግባት የምትፈልግ አይነት ወንድ ከሆን እመነኝ መለማመጥ ነው የሚተርፍ በኋላ ላይ። ስለዚህ ሰከን ያልክ ወንዱን የተረጋጋ አይነት ሰው ሁን። ለሁሉ ነገር ጊዜ ያለው፣ ለሁሉ ነገር ቦታ አለው። ስለዚህ መረጋጋት በጣም ያስፈልጋል። ይሄ ቅሽቅሽ የሚል አይነት ሰው አትሁን። ከዚሁ ጋር ተያይዞ ደግሞ አማራሪም አትሁን። የሚያማርር ሰው እውነት ለመናገር አይደለምና የፍቅር ግንኙነት ላይ እንደዚሁ አብሮ ለመሆን እኮ በጣም ነው የሚጨንቀው፣ በጣም ነው የሚደብረው አይደለም የሚያማርር ሰው። ስለዚህ አንተ ባለ ነገር ታንክፉል ይሁን፣ አመስጋኝ ይሁን፣ ያለህን ነገር የምታመሰግን የምትወድ። ለምሳሌ ስራ ሊሆን ይችላል። ባለ ስራ ያለህን ነገር ደስተኛ ሆነ የምታወራት የምትነግራት። ይገባኛል፣ የምናማርርበት ነገር አይጠፋም፣ ይኖራል።
ዝም ብለህ አስመስል ማለት አይደለም። የማያስደስትህን ነገር እንደሚያስደስትህ በቃ ዋው ምናምን እያልክ እንድታወራ አይደለም። ግን ያው በህይወት እኮ ብዙ የምናመሰግንባቸው ብዙ ደስተኛ የሆንባቸው ነገሮች አሉ። ግን የምንቆጥረው የምናነሳው የማማረሩን ፓርት ስለሆነ ነው እንጂ ስለዚህ እሷ ጋር እንደዚህ አታደርግ፣ አታማር። የሚያማረር ሰው ማንም ፒክ አያደርገውም፣ ማንም አይመርጠውም። አብሮ ለመሆን ራሱ ይጨንቃል። ምክንያቱም ሰው ማማረርን መስማት አይፈልግም። ይልቁኑ ያለህን ጥሩ ነገሮች እንድታይ እንድትመለከት አድርጋት። በዚህ ጊዜ ራሷ ፈልጋህ እንድትመጣ ዋው ይሄ ሰው ባለው ነገር ደስተኛ ነው፣ ያመሰግናል፣ ይሄ ነገር አለው። አንተ ያለህ ነገር ደግሞ በአንተ ልክ እንዲገባት እንድትረዳ ትልቅ ቦታም እንድትሰጠው ያደርጋታል። ስለዚህ የተረጋጋ እና ማታማረር አይነት ሰው ይሄ በጣም ቤስት ኳሊቲ ነው። ራሷ ፈልጋህ እንድትመጣ ያደርጋታል። ሶስተኛ ውስጣዊ ውበቷን አድንቃት። ውጫዊ ውበት ያው እንደዚሁ በአንድ ቀን እይታ የሚታወቅ ነገር ነው አይደለ? ሰው ፀጉሩ የሚያምር ከሆነ ማንኛውም ሰው አይቶ ዋው ፀጉሩ ያምራል ወይ ፀጉሯ ያምራል ይላል አይደለም? ስለዚህ ይሄ አካላዊ ነገርን በተመለከተ በጣም ብዙ ሰዎች አድናቆትን ይሰጧታል። የሚወዷትም የሚያውቋትም ሴቶችም ወንዶችም ይነግሯታል። የሚያምር ነገር እንዳላት ይነግሯታል፣ ያደንቋታል። አንተ ግን እሱን ለጊዜው ተወት አድርገው። ጭራሹን አታድንቃት ማለት ሳይሆን እንደው ለጊዜው እሱን ተወት አድርገውና እስኪ ሌሎች ሰዎች አያዩትም ብለህ የምታስበው ሌሎች ሰዎች ያልታያቸውን በቀረብካት ጊዜ የተረዳኸውን ያየኸውን ነገር ጥሩ ነገሯን አድንቅላት። ለምሳሌ ስርዓቷን ሊሆን ይችላል፣ ሰዎች የምታናግርበት መንገድ ሊሆን ይችላል፣ ሰዎች የምታከብርበት መንገድ ሊሆን ይችላል፣ እርጋቷን ሊሆን ይችላል፣ ተግባቢነቷን ሊሆን ይችላል። ከሰዎች ጋር ባላት ነገር ቶሎ የምትግባባ አይነት ናት። ለሰው ያላት ደግነቷን ሊሆን ይችላል። ብቻ ብዙ ነገር አለ አይደለ? ሰዎችን ስንቀርብ የምናውቀው የዋህነቷን። እነዚህን ነገሮች ማንም ባላየበት መንገድ አይተህ ስታደንቃት የሆነ ቦታ ትሰጥሃለች። ምክንያቱም ሌሎች ብዙ ሰዎች የሚያዩትን ነገር አይደለም እያየሃለሁ። ከሌሎች ሰዎች የሚለይህን ነገር አድርገሃል። አንድ ስቴፕ ተሽለ ተገኝተሃልና ራሷ ፈልጋ እንድትመጣ እንድታይ፣ ይሄ ሰው እኔ ውስጥ ያለውን የተለየ ነገር አይቷል ብላ የተለየ ቦታ ትኩረት እንድትሰጥህ ታደርጋታለህ። ስለዚህ ይህም ሌላኛው በጣም ጥሩ የሆነ ኳሊቲ ነው። እንግዲህ አካላዊ ነገር ደግሞ አላደነክም ብላ እንዳትቀየም ወደ በኋላ ማድረግህ የማይቀር ነገር ነው። ምክንያቱም ሁሉም ሰው የሚያደንቀኝ ነገር እንዴት አይታየውም ይሄ ሰው ብላ ደግሞ ልትናደድብህም ስለምትችል ለዛ ነው መግቢያ ላይ በጣም በጥንቃቄ አድርጓቸው ያልኩት ማለት ነው። ስለዚህ ውስጣዊ ውበቷን ይሄ ስራ ላይ ያላት ነገር ሊሆን ይችላል። ታታሪ ልትሆን ትችላለች፣ ጎበዝ ልትሆን ትችላለች። ውጫዊ ነገሮቿን ብዙ ጊዜ ሰዎች ያደንቁና ይሄን ነገር ግን ላይነግሯት ይችላሉ። ስብዕናን በተመለከተ ብዙ ጊዜ አድናቆት ሲሰጥ ሲነገር አንሰማም አይደለ? እንደዚህ በዕለት ተዕለት ህይወታችን ዋው እሷ እኮ ደግ ልብ ነው ያላት፣ እሷ እኮ ቅን ሰው ናት፣ እሷ እኮ እየተባለ ብዙ ጊዜ እንደዚህ አይነት ነገሮች ከስንት አንዴ ነው የሚነገሩትና ይህንን አድናቆት ስትሰጣት እንዳልኩት ትልቅ የሆነ ቦታ ትሰጣለች። ራሷ ፈልጋህም እንድትመጣ የሚያደርጋት ነገር ነው። ልዩ ሰው እንደሆንክ ነው የሚገባት ማለት። አራተኛ ስለአንተ እንድታስብ አድርጋት። እንዴት ነው የሚለው ነገር ነው እዚህ ጋር ዋነኛው ጥያቄ አይደለ? ስለአንተ እንድታስብ እንግዲህ ለማድረግ በምትገናኙበት ሰዓት በተለይም ደግሞ መጀመሪያ አካባቢ ላይ እንደተገናኛችሁ የምታወራት ነገር ላይ በጣም ቁጥብ ሁን። ይሄ ምን ማለት ነው? እሷ እንድታወራ አድርጋት። እሷ ስለ ራሷ እንድትነግር፣ እሷ ፍሪ ሆና እንድታወራ አድርጋት። ጥያቄዎችን በምትጠይቅ ሰዓት ላይ አጠር ያሉ ነገሮችን መመለስና ከዛ ወደ እሷ መሄድ። አንቺስ ግን አንቺ እንዴት ነው እሷን ለማስወራት ሞክር። ይሄ በጣም የሚጠቅም ነገር ነው፣ የሚያግዝ ነገር ነው። በአንድ ድንጋይ ሁለት ወፍ ነው በነገራችን ላይ። ይሄም መጀመሪያ ላይ እንደነገርኳችሁ፣ አንደኛ ላይ እንደነገርኳችሁ ይሄም በአንድ ድንጋይ ሁለት ወፍ መምታት ነው። እንዴት ካላችሁኝ፣ አንደኛው ነገር ስላዳመጣችኋት በጣም በጣም ደስ ይላታል። ምክንያቱም ሴት ልጅ የሚያዳመጣትን ሰው ትፈልጋለች። ብዙ ስለምናወራኛ ሴቶች ስላዳመጥካት ስለሷ ለማወቅ መፈለግን በጣም በጣም የሚያስደስታት ነገር ነው። ሲቀጥል ሁለተኛ ላይ ደግሞ ስለአንተ አለመናገርህ፣ ቁጥብ መሆንህ በደንብ አድርጋ ስለአንተ እንድታስብ ያደርጋታል። እመነኝ። ቤት ከሄደች በኋላ ከተለያያችሁ በኋላ ግን ምንድነው የሚያደርገው? ምንድነው የሚሰራው? ግን እንደዚህ ስጠይቀው እንደዚህ ነበር ያለኝ፣ ለምን እንደዚህ ያለኝ? ይህ ነገር ግን ለምን አልነገረኝም? ይህ ነገር ግን ለምን አልጠየኩትም? እያለች ስለአንተ እንድታብሰለስል ስለአንተ እንድታስብ የቤት ስራ ሰጥታት ነው ማለት ነው የተመለስከው። ምክንያቱም ስለሷ በደንብ አዳምጣሃታል፣ ጆሮውን ሰጥታሃታል፣ በዛ ደስተኛ ሆናለች። ግን ደግሞ ስለአንተ ያላወቀችው በጣም ብዙ ነገር አለ። በመጀመሪያ ቀን ሁሉንም ነገር ነግረሃት ምንም ጥያቄ ካልፈጠረባት በቃ ነግረሃታል፣ አውቃለች፣ አለቀ ማለት ነው። ስለአንተ ገብታ የምታስበው የምታብሰለስለው ነገር አይኖርም።
ለዚህ ስላንተ እንድታስብ እንድትጨነቅ የሆኑ ጥያቄዎች እንዲፈጠሩባትና ኔክስት ታይም አንተን ማግኘት እንድትፈልግ የሚያደርጋት ነገር ነው። ይህንንም ታዲያ በጣም በጥንቃቄ አድርገው። ምንም ነገር አለመናገር ደግሞ ነገሩን ወደ ሌላ ነው የሚያመራው። ድብቅ ነው፣ ለእኔ ምንም ግልጽ አልሆነልኝም፣ ምን እንደዚህ እየነገርኩት እሱ ግን ምንም አላወራኝም አልፈለገኝም ማለት ነው የሚል አይነት ኢንቴንሽን እንዳይኖረው ደግሞ ተጠንቀቂ። የሆነ ነገር ንገራት፣ የሆነ ነገር ደግሞ አትንገራት። ለሌላ ቀን አስቀምጠው። በጣም ወሳኝ ነገር ነው። በመጨረሻ ትንሽ ራቃት። አሁን አብራችሁ በምትሆኑበት ጊዜ በተገናኛችሁ ሰዓት ብዙ ሰዓት ላትሰጥ ትችላለች፣ ብዙ ሰዓት ላታገኛት ትችላለህ። ኩራት ላይ ስለሆነች በሰጠች ጊዜ ባገኘሃት ጊዜ ግን በደንብ አድርገህ ተንከባከባት። በቻልከው ሁሉ ይሄ ፌክ የሆነ ነገር አድርግ ማለት ሳይሆን በቻልከው ሁሉ ተንከባከባት፣ አዳምጣት፣ ማድረግ ያለብህን ሁሉ አድርግ። አብራችሁ ስትሆኑ ቅድሚያ መስጠት ካለብህ ቅድሚያ ስጣት። ብቻ በቻልከው ሁሉ ተንከባከባት፣ ጥግ ድረስ እንክብካቤን አሳያት እና ከዛ ግን ጥፋባት። እንዴት ማለት ነው? ይሄ አብራችሁ ሆናችሁ ከተለያያችሁ በኋላ አንድ ጊዜ ደውለ መግባቷን ወይም ደግሞ መድረሷን ካረጋገጥክ በኋላ በቃ ከዛ በኋላ እሷ እንድትመጣ አድርጋት፣ ጠብቃት፣ ጊዜ ስጣት። ያሳለፋችሁት ጊዜ አለ፣ በጣም ተንከባክባታል። ያንን እንድታስብ እንድታስታውስ ጊዜ ስጣት። ይሄ ማለት እንዴት ነው እንግዲህ ገብቶሻል ወይ ምናምን ብለህ ከደወልክላት በኋላ መልሰ ደግሞ እንዴት ነበር ቀናችን ምናምን አይነት ኮንቨርሴሽኖችን እየቀጠልክ በሄድክ ቁጥር የዛ ላሳለፋችሁት ጊዜ እንድታስብ እንድታስታውስ ማድረጉን ትተህ አሁን ላይ ላላት ከአንተ ጋር ለምታወራው ሞመንት የበለጠ ጊዜ እንድትሰጥ ታደርጋታለህና ያንን በደንብ ሳታስተውለው ሳታስበው በደንብ ማብሰልሰል ያለባትን ያህል ሳታብሰለስል እንዲያልፍ ታደርጓለህ ማለት ነው። ስለዚህ በተቻለ መጠን ከተለያያችሁ በኋላ እስኪ ትንሽ ጊዜ ስጣት። ራሷ ወይ ትደውል ወይ ጠፋ ትበል ወይ ደግሞ ይህን ባላለችበት ጊዜ ስላሳለፋችሁት ጊዜ እያሰበች ትቆይ። ይህ በጣም የሚያግዝ ነገር ነው። ግን ደግሞ እንዳልኩት በጣም በጥንቃቄ አድርጉት። እነዚህ ሁሉ ነገሮች በጣም የሚሰሩ ናቸው። ተጠንቀቃችሁ አድርጉት። እንግዲህ ሴት ልጅን መለመን መለማመጥ አያስፈልግም። ሲጀመር ፍቅር የሚለመን ተለማምጣችሁ የምታመጡት ነገር አይደለም። ግን ደግሞ ያላችሁን ጥሩ ነገሮች አሳይታችሁ መወደድ፣ መፈቀር፣ የምትወዷት የምታፈቅሯትን ሴት ማግኘት በእጃችሁ ማስገባት ትችላላችሁ እንጂ ልመና በጣም ነው የሚያናድደው፣ በጣም ነው የሚደብረው፣ ተገቢም ነገር አይደለም። በእንደዚህ አይነት ሂደት በልመን በመለማመጥ የሚመጣ ፍቅር እመኑኝ አዝናላችሁ አብራችሁ ልትሆን ትችላለች። አንዳንድ ጊዜ በቃ ወንድ ልጅ ነው እንደዚህ ሲለኝ አሳዘነኝ ምናምን፣ እንደዚህ ሲያለቅስ እንደዚህ ሆኖ ምናምን በሚል አብሮ የሚሆኑ ሴቶች አሉ። ግን እመኑኝ አይዘልቅም። በቃ ይሄ ዲዘርቭ አታረጉትም እናንተ። ፍቅር እንደዚሁ በነፃ የሚሰጥ ነገር እኮ ነው። ገብቷችኋል አይደለም? በነፃ ኢኔሴንስ ለምናችሁ አስለምናችሁ ምናምን የምታመጡት ነገር በፍጹም አይደለም። ስለዚህ ይህንን አታድርጉ። ይልቁኑ አሁን የነገርኳችሁን መንገዶች በመጠቀም የወደዳችኋት ያፈቀራችኋት ሴት መልሳ እንድታፈቅራችሁ በፍቅራችሁ እንድትሸነፍ ማድረግ ትችላላችሁ። መልካም እድል እንዲሆንላችሁ እመኛለሁ። እስካሁን ድረስ አብራችሁን ስለቆያችሁ በጣም አመሰግናለሁ። እዚህ ድረስ መታችሁ ቪዲዮን ተመችቷችሁ ናፊዳር ቴንኪዩ እያላችሁ በሆዳችሁ ግን ደግሞ ላይክ ሳታደርጉ እባካችሁ አትውጡ። ቪዲዮን ላይክ አድርጉት። ኮመንት ላይም ደስ ያላችሁን ሀሳባችሁን ጻፉልኝ። እንድሰራላችሁ የምትፈልጉትም ነገር ካለ እንደዚሁ ጠይቁኝ። በቀጣይም እንደዚሁ በሌላ ቆንጆ ቪዲዮ መለሳለሁ። በነገራችን ላይ ናፊዳርቱ የሚል ሌላ ሁለተኛ አዲስ የዩቲዩብ ቻናል ከፍቻለሁ። ለየት ባሉ ሀሳቦች ለየት ባሉ ቪዲዮዎች የምመጣበት ነው። ስለዚህ የተወሰኑ ቪዲዮዎችን መልቀቅ ጀምሬያለሁ። ሰብስክራይብ አድርጋችሁ ተቀላቀሉ። ሊንኩን ዲስክሪፕሽን ላይ ያስቀምጣለሁ። በቀጣይ በሌላ ቆንጆ በሆነ ቪዲዮ መልሰን እስከምንገናኝ ድረስ ቻው።